ሰላም ቤተሰብ እንዴት ናችሁ? ዛሬ አንድ ጠቃሚ መረጃ ልነግራችሁ ነው። ይኸው ምንድነው? በኢትዮጵያ ካሉ ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበራት መካከል አንዱ የሆነ ኢንፊኒቲ ሳኮስ ወይም ኢንፊኒቲ ቁጠባና ብድር ህብረት ስራ ማህበር አንዱ ነው። በመሆኑም የዚህ ተቋም ድርሻ ለመግዛት አባል ለመሆን ለመቆጠብ፣ ለመበደር፣ ሌሎችንም አገልግሎቶች ለማግኘት የግድ ቢሮ መምጣት ሊያስፈልጋችሁ ይችላል። ስለዚህ በየትኛውም ቦታ ባላችሁበት ሆናችሁ በስማርት ስልካችሁ አባል የምትሆኑበት፣ ድርሻ የምትገዙበት፣ የምትመዘገቡበትና መረጃ የምታገኙበት አማራጭ መኖሩን የኢንፊኒቲ ሳኮስን ድረገጽ ብሮዝ በማድረግ ወይም ደግሞ እዛ በመግባት ብቻ መመዝገብና ሁሉንም ፎርማሊቲ ባላችሁበት ማሟላት የምትችሉበት እድል እንዳለ ልጠቁማችሁ ነው። ስለሆነም በቀጥታ ወደ አማራጩ እንሂድና እሱን አሳያችኋለሁ። የመጀመሪያው ምንድነው? ስማርት ስልካችሁ ላይ እንደዚህ አድርጋችሁ ስልካችሁ ላይ ጉግል ክሮም ውስጥ ትገባላችሁ። እንደዚህ ጉግል ክሮም ውስጥ ትገቡና በመጀመሪያ ኢንፊኒቲ ሳኮስ .com የሚለውን ኢንፊኒቲ ሳኮስ .com ስንል ራሱ ያመጣልናል። ከዛ በኋላ እዚህ ውስጥ ነው የምንገባው። ስን በምንገባበት ጊዜ ኢንፊኒቲ ሆም ፔጁን ነው መጀመሪያም የምናያቸው አሉ። አገልግሎቶቹ ሜምበር ሁኑ፣ አባል ሁኑ ምናምን የሚሉ አሉ። ቋንቋ ለመቀየር አማርኛ ማድረግ ትችላላችሁ። ህብረት ለዘላቂ ልማት ሞቶ ነው ወይም መሪ ቃሉ ነው። ስለሆነም እዚህ ጋር ትመጡና መነሻው ስለ ድርጅቱ፣ አገልግሎቶቹ፣ ዜና ካለ አባል መሆን የምትፈልጉ ከሆነ መረጃዎች ለማግኘት ደግሞ ድርጅቱን አሁኑኑ ይቀላቀሉ የሚሉ አማራጮች አሉ ሆም ፔጁ ላይ። ስለሆነም እዚሁ ጋር በቀጥታ እንገባና እንግሊዘኛ ብናረገው በእንግሊዘኛ እንስራ ብንል ይሄንን ቀጥታ ወደ እንግሊዘኛ ቀይረነዋል። ከዛ በኋላ ሜምበርሺፕ ላይ ስንገባ ኢሊጂቢሊቲ ክራይቴሪያ ወይም ደግሞ ማሟላት ያሉብን መስፈርቶች አሉ ማለት ነው። ለምሳሌ ድርሻ ለመግዛት 10 ድርሻ ነው የምትገዙት። የምዝገባ ክፍያ፣ ወራዊ ቁጠባ አጠቃላይ ምን ያክል እንደሆነ እዚህ ጋር ኢኒሻል ኢንቨስትመንት 13,000 ብር ሚል ያስቀምጣል ማለት ነው። ይሄን ካየን በኋላ ቀጥታ አባል መሆን ስንፈልግ ጆይን ኢንፊኒቲ ሳኮስ ይላል። ይሄን እንዳመጣ ነው እንዳልኳችሁ ቅድም እንግሊዘኛና አማርኛ አማራጮች አሉ። እንግሊዘኛውን ስንፈልግ ይሄን ክሊክ እናደርጋለን። አማርኛውን ስንፈልግ ደግሞ አማርኛው ላይ እናደርገዋለን። ቅድም እንዳልኩት እንግሊዘኛው ስለሆነ በእንግሊዘኛው እንመጣለን ማለት ነው። በመቀጠል እንግዲህ ፐርሰናል ኢንፎ አለ። የመጀመሪያው ፎቶ እንመርጥለታለን። የራሳችን ፎቶ ለምሳሌ ካሉን ፎቶዎች የተሻለውን ይሄን እናደርጋለን። ስም ለምሳሌ አበበ ይሆናል። ፋዘር ስም ለምሳሌ ኩምሳ ቢሆን አበበ ኩምሳ አለሙ ዋል ነው። አበበ ኩምሳ አለሙ። ጀንደር ሜል። ከዛ ሲንግል ነው። የማርሻል ስታተሱ አንድ የተወለደበት ጊዜ 2000 ቢሆን 2000 ዛሬ 26 ዓመቱ ነው። 2000 ማለት እንደ ፈረንጆች አቆጣጠር ማለት ነው። ከዛ ኔክስት ስንለው ይሄን ያመጣል። ወርክና ኢንካም የገቢና የኢንካሙን የስራ ሁኔታ ማለት ነው። ትምህርትን ስናይ ዲፕሎማ ይላል፣ ባችለርስ ዲግሪ፣ ማስተርስ ይላል። እኛ ዲግሪ ቢኖረው ለምሳሌ ኤክስፒሪየንሱ 10 ዓመት ቢሆን ኦኩፔሽኑ ፕራይቬት ቢሆን ለምሳሌ ፕራይቬት የግል ኢንካም ካለ ኢንካሙን የሱን የስፖዙን ለምሳሌ 40,000 ብናረገው ከዛ ስፖዝ የለውም ሲንግል ነው ያልነው። ፋሚሊ ሳይዝ 3 ሊሆን ይችላል። እንደዚህ አድርገን ኔክስት እንለዋለን ማለት ነው። ኔክስት ስንለው አድራሻ ያመጣልናል። አሁን አድራሻ ሲመጣልን አዲስ አበባ ለምሳሌ አዲስ አበባ ከሆነ ማለት ነው። ይሄንም አዲስ አበባ እንለዋለን። ሌላ ቦታ ከሆነ ለምሳሌ የክልል ከተሞች ከሆኑ የክልል ከተሞችም እንደዚሁ ባህር ዳር ከሆነ ባህር ዳር፣ ሐዋሳ ከሆነ ሐዋሳ፣ ጅማ ከሆነ ጅማ እንለዋለን። ክፍለ ከተማ ካለው ለምሳሌ ቂርቆስ ክፍለ ከተማ ነው። ወረዳ እንሞላለን። ለምሳሌ 03 ከሆነ 03 አልነው። የቤት ቁጥር ካለንም ለምሳሌ የቤት ቁጥር እንደዚህ አድርገን ያለን የቤት ቁጥር እንሞላለን። ፎን ነምበር ያለን የስልክ ቁጥር እዚህ ጋር ፕላስ 251 ምን ጊዜም ፎርማል ማድረግ ይጠበቅብናል። 251 90000 እንደዚህ አድርገን እንሞላለን። ፒኦ ቦክስ ካለን ፖስታ ሳጥን ቁጥር እንሞላለን ማለት ነው። ከዛ ናሽናል አይዲ አለ።
ናሽናል አይዲ ቁጥራችንም እዚህ ውስጥ እናስገባለን ማለት ነው። ናሽናል አይዲ ቁጥራችን እንደዚህ አድርገን ያለን የአይዲያችንን እናይና እሱን እንሞላለን። ኢሜይል ይላል። ኢሜይል ለምሳሌ ያለን አሁን የራሱን ባስገባው info@infinity.com ነው። ከዛ ኔክስት ስንለው ያመጣልናል። ከዛ ኮንታክቶች አሉ። የኮንታክት ኢመርጀንሲ ኔም ለምሳሌ ብስራት ቢሆን የብስራት አባት ደግሞ አለማየሁ ቢሆን፣ ከዛ አያቱ ደግሞ ብሩ ቢሆን እንግዲህ ለምሳሌ ነው። ሪጅኑ ደግሞ ኦሮሚያ ቢሆን፣ ሲቲ ጅማ ቢሆን እንደዚህ አድርገን ሳብ ሲቲ ጅማ 02 ቢሆን ለምሳሌ ነው። ጅማ 02 ወረዳ 2 02 ብንለው የቤት ቁጥር እንደዚሁ እንሞላለን። ስልክ ቁጥር እንደዚሁ እንሞላለን። 09 ብለን እንሞላለን። ኢሜይልም ተመሳሳይ ኢንፎ ምናምን ብለን እንሞላለን። ወራሽም እንሞላለን። አዲሽናል ሶሻል ሚዲያ ካለን ለምሳሌ ዌብሳይት ካለ፣ ሶሻል ሚዲያ ሊንክዲን ካለ እሱን እንጨምራለን። ሄርስ ኔም የሚላል የወራሾች ስም አለማየሁ፣ ይስሐቅ፣ በሪሁ ወይም ደግሞ አመኑ ብለን ልንጽፍ እንችላለን። አመኑ ሰሚት ዳታ እንለዋለን። ይሄን ሰሚት ስናደርገው የሚመጣልን ዳታ አለ፣ የባንክ አካውንት አለ። ይሄ የወለድና ወለድ አልባ በሚል በሁለት አይነት ይመጣልናል ማለት ነው። ኢንተረስት ፍሪ አካውንት የሚል አለ፣ እሱን እንሞላለን። ከዛ በእነዚህ አካውንቶችን ከፍልና በቴሌብር ሊሆን ይችላል፣ በባንክ ትራንስፈር ሊሆን ይችላል። እሱን ከሞላን በኋላ እዚች ጋር ቹዝ ፋይል ትላለች። እሷ ማለት ደረሰኝ የምንመርጥበት ነው። እሱን ደረሰኝ አሁን ለምሳሌ እዚህ ውስጥ ይሄኛው ደረሰኛችን ቢሆን አታች እናደርገዋለን ማለት ነው። ከዛ ልክ ይሄን ስንሰጠው አፕሎድ ስናደርገው ሬጂስትሬሽን ኮምፕሊት ዊል ኮንታክት ዩ ሱን ይላል። በቃ አሁን መዝገባችን ጨርሰናል። ከዚህ በኋላ ዊል ኮንታክት ዩ ሱን የሚለው የራሱ ኦፊስ ያለ ሰው እናንተን መረጃችሁ ወደ ዋናው በሰጣችሁ የተቋሙ የመረጃ ኢሜይል ማለት ነው። ከዛ በኋላ ጨርሳችሁ ያላችሁ ኮሚኒኬሽን ደብተር ማውጣት ወይም ሌሎችን አገልግሎቶች ለማግኘት ነው ማለት ነው። ሲመቻችሁ ሄድ ኦፊስ ልትመጡ ትችላላችሁ። ካልሆነ ግን በዚህ መልኩ አገልግሎቱን በተሟላ ሁኔታ አገኛችሁ ማለት ነው። ይሄ ደግሞ ባላችሁበት ጊዜ፣ ገንዘብ፣ ጉልበት፣ ወጪን የሚቀንስ ቀላል አሰራር ነው ማለት ነው። አመሰግናለሁ።